ሰላም ቤተሰብ ጥያቄዎችን መስራታችን እንደቀጠልን ነው። ዛሬ ላይ ስታቲስቲካል ፕሮባቢሊቲ ጋር ሪሌትድ የሆኑ ጥያቄዎችን ይዘን መጣናል ማለት ነው። ጥያቄዎቹ በጣም ክሪቲካል የሆኑ ጥያቄዎች ስለሆኑ ከ20 በላይ ጥያቄዎች ናቸው። አክቹአሊ የተዘጋጁ በጣም ክሪቲካል የሆኑ ጥያቄዎች ናቸው። ጥያቄዎችን እስከ መጨረሻ ተከታተሉ። Okay, the first question, the average of 5 numbers is 80 if 4 are 12, 15, 20 and 25. What is the fifth number? እሺ አምስት ጥያቄዎች አምስት ናምበሮች አሉ። የአምስቱ ናምበሮች አቬሬጅ 18 ነው ይላል። ከአምስቱ ቁጥሮች ደግሞ አራቶቹ እዚህ ጋር ተሰጠውናል። ስለዚህ የተጠየቅነው አምስተኛውን ቁጥር ነው ማለት ነው። አምስተኛውን ቁጥር ስለዚህ ባይ ኮንሴፕት አቬሬጅ is equals to sum over number ማለት ነው። sum over number ስለዚህ we have given 5 numbers ስለዚህ sum of 5 numbers over the number 5 ነው። አጠቃላይ ቁጥሮች 5 ናቸው እኩል ይሆናል። አቬሬጅ ስንት ተሰጥቶናል ማለት ነው? 18 ተሰጥቶናል። 18 ስለዚህ አጠቃላይ ሳሙ ስንት ይሆናል? ክሪክሮስ አድርጉት እዚህ ላይ ማለት ነው። ሳምን ለማግኘት ሳም which is equals to 5 ሲባዛ 18 which is equals to ስንት ይመጣል? 90 ይመጣል ማለት ነው። 90 ይመጣል። ስለዚህ የአምስቱ ቁጥሮች ድምር 90 ነው። አግኝተናል 90። ስለዚህ አምስተኛው አጠቃላይ ሳም ማለት ምን ማለት ነው? sum of 5 which is equals to sum of 4 የአራቱ ቁጥሮች ድምር ሲደመር አምስተኛው ቁጥር ማለት ነው። fifth number ስለዚህ የአምስቱ ቁጥሮች ድምር ማለት የአራቶቹ ቁጥሮች ድምር ሲደመር አምስተኛው ቁጥር ማለት ነው። ይሄ ኦብቪየስ ነው። ምንም የተለየ ነገር አልጻፍኩም እዚህ ላይ። ስለዚህ አምስቱ ቁጥሮች ስንት ናቸው? ይሄ እዚህ ጋር ሳም ኦፍ 5 እዚህ ጋር አግኝቻለሁ 90 ማለት ነው። 90 እኩል ይሆናል ሳም ኦፍ 4 የአራቱ ቁጥሮች ድምር ደግሞ 12 ሲደመር 15 ሲደመር 20 ሲደመር 25 ስንት ይመጣል? 72 ይመጣል ማለት ነው። 72 ሲደመር fifth number ማለት ነው። ስለዚህ አሁን እዚህ ጋር ፊፍዝ ናምበርን ለማግኘት ምን ማድረግ ነው? ይሄን 72ን ወደዚህ ወስደን ቀን መቀነስ ማለት ነው። 90 ሲቀነስ 72 which is equals to fifth number ማለት ነው። ስለዚህ ስንት ይመጣል? ይሄን ስንቀንሰው 18 ይመጣል ማለት ነው። በዚህ መንገድ አገኘን ማለት ነው። ያው እዚህ ጋር እስራኤል ላይ የተዘጋጀውም በዚህ መንገድ ነው የተሰራው። ባሳያችሁ መንገድ ማለት ነው። ምንም የተለየ ነገር የለም። ሳም ኦፍ 4 አይተምስ 12 15 እነዚህ ድምር 72 ነው። የአምስቱ ድምር ደግሞ አቬሬጅ ሲባዛ በ5 ነው። 18 ሲባዛ በ5 90 ይመጣል። ሳም ኦፍ 5 አይተምስ የአምስቶቹ ድምር ደግሞ የአራቶቹ ድምር ሲደመር ዘ ፊፍዝ ነምበር therefore 90 እኩል ይሆናል 72 ሲደመር fifth number therefore the required fifth item ወይም fifth number ነው which is 90 minus 72 which is equals to 18 ይሆናል ማለት ነው። 18 ይሆናል። እንግዲህ ምናልባት ቁጥሩን ቀይሮ እዚህ ጋር 6 ነምበር ብሎ እዚህ ጋር አቬሬጅ ቀይሮ እዚህ ጋር ደግሞ ሌላ ቫልዩ ሌላ ቁጥር ሰጥቶ ምናምን በዚህ በአምስተኛ ሌላኛው መጨረሻው ቁጥር አንድ ቀሪ ቁጥር ምን ያህል ይሆናል ምናምን የሚሉ ሪሌትድ ጥያቄዎች በዚህ መንገድ ከመጡ በዚህ አሁን ባሳያችሁ መንገድ ትሰራላችሁ ማለት ነው። ጀስት ይሄን ኮንሴፕቹዋሊ ተረዱ። መሸምደድ ምናምን አያስፈልግም። ኦኬ ቴንክ ዩ። ኦኬ the next question it is also related to mean. The mean of 8 numbers is 24 if one number 31 is removed. What is the mean of the remaining 7? Okay እዚህ ጋር እንግዲህ የቀደም የመጀመሪያው ጥያቄ ጋር የሚገናኝ ነገር አለው። 8 ቁጥሮች እዚህ ጋር አሉ። የስምንቱ ቁጥሮች አቬሬጅ 24 ነው ይላል። ከስምንቱ አንደኛው ቁጥሩ 31 ነው ይላል። ስለዚህ ከስምንቱ 31ን ሪሙቭ ብናደርግ የቀሪዎቹ የሰባቱ አቬሬጅ ምን ያህል ይሆናል ነው የሚለው። ምን ያህል ይሆናል። ስለዚህ አሁንም በተመሳሳይ ሳም ኦፍ 8 የስምንቶቹ ድምር ምን ይሆናል? አቬሬጅ ስንት ነው? 24 አይደል? 24 ሲባዛ በናምበሩ ማለት ነው ሲባዛ በ8 which is equals to 192 ይመጣል። ስለዚህ ይሄ ሳም ኦፍ 8 ነው።
ሳም ኦፍ 8 ነው። በጣም ቀላል ጥያቄ ነው በነገራችን ላይ ከባድ ይመስላል እንጂ ሳም ኦፍ 8 አቨሬጅ ኦፍ 8 multiplied by 8 which is 192። ስለዚህ ቀጣይ ምንድነው ማድረገው የሰባቶችን ድምር ሳም ኦፍ 7 ማለት ምን ማለት ነው? የሰባቶቹ ቁጥር ማለት ሳም ኦፍ 8 ማይነስ ሰባተኛው ወይም ስምንተኛው ቁጥር ዛት ኢዝ 31 ሪሙቭ ያደረግነው ማለት ነው። 31 which is equals to 192 ማይነስ 31 which is equals to 161 ይመጣል። ስለዚህ የሰባቶቹ ድምር 161 አመጣን። ከዚህ በኋላ ኖርማሊ መልሱን አገኘን ማለት ነው። አቨሬጅ ኦፍ 7 የሰባቶቹ አቨሬጅ is equals to sum of 7 over 7 ማለት ነው። 7 which is equals to 161 over 7 which is equals to 23 ይመጣል ማለት ነው። 23 ይመጣል። እዚህ ዛንሰር በቃ በሶስት መስመር ነው የሰራነው። ዋናው ነገር እናንተ ፈርስት ስቴፕ፣ ሰከንድ ስቴፕ ኤንድ ዘ ፋይናል አንሰር የሚለውን ስቴፑን ከመጀመራችሁ በፊት አንደርስታንድ ማድረግ ነው። ስለዚህ እዚህ ጋር ያለውም ሳም ኦፍ 8 ናምበር ዛት ሚን ኦፍ 8 ናምበርስ መልቲፕላይድ ባይ 8 ነው። ዛት 24 ታይምስ 8 192። ሳም ኦፍ 7 አይተም ደግሞ ሳም ኦፍ 8 ናምበርስ ማይነስ 31 which is 161 and mean of 7 numbers ሳም ኦፍ 7 numbers divided by 7 which is equals to ይሄ ማለት ነው። ኖርማሊ እዚህ የሚሰራ ነው። ሶስት መስመር በቃ በሶስት መስመር አጠር አድርገን ዋናው ኮንሴፕት ነው። ኦኬ ኔክስት ኩዌስችን it is related to median find the median ብሎ እነዚህ ቁጥሮችን ሰጥቷል። የነዚህ ቁጥሮች ሚዲያን ሰጥቷል። ስለዚህ አሁን from the definition ሚዲያን ማለት is the middle number ነው ሚዲያን። ለምሳሌ 1 2 3 እንደዚህ አይነት ቁጥሮች ቢሰጡ ሚዲያን ማን ነው? መካከል ላይ ያለው ቁጥር ነው። that is 2 ይሆናል ማለት ነው። 2 በ1 እና በ3 መካከል ያለ። እሺ 1 2 3 4 ቢሆንስ? 4 ቢሆን ይሄ ኢቭን ነው። ኖርማሊ ዲስትሪቢዩሽኑ ኢቭን ዲስትሪቢዩሽን ነው። ኢቭን ናምበሮች ናቸው። አጠቃላይ 4 ነው ያለው አይተም ማለት ነው። የአራቱ ላይ መካከል ላይ ሚዲየም የሚባል ቁጥር የለም። እዚህ ላይ ሚዲየም የሚባል ቁጥር የለም። ምክንያቱም ሚዲየም አራውንድ ሂር ነው ግን አልተገለጸም። ስለዚህ በእንደዚህ አይነት ነገር በእንደዚህ አይነት ሁኔታ ሲሆን መካከል ላይ ያሉ ሁለት ቁጥሮችን እንወስዳለን። ሚድል ላይ ያሉ ሁለት ቁጥሮችን እንወስዳለን። ኢን አወር ኬዝ 2 እና 3 ማለት ነው። 2 እና 3 ነው። ሚድል ላይ ያለው 2 እና 3 ስለሆነ ሚዲያን ምን ይሆናል? 2 ሲደመር 3 ሲካፈል ለ2 አቨሬጅ እንወስዳለን። መሀል ላይ ያለውን ቁጥር አቨሬጅ እንወስዳለን ማለት ነው። ዛት 2.5 ይሆናል ማለት ነው። ዲፊኒሽኑ ሚዲያኑ በዚህ መንገድ ነው። እንደዚህ ከመስራታችን በፊት ግን እዚህ የተሰጡ ቫልዩዎችን በኢንክሪዚንግ ወይም በዲክሪዚንግ ኦርደር ማስቀመጥ ያስፈልጋል። እየጨመረ በሚሄድ ከትንሽ ወደ ትልቁ ወይም ደግሞ ከትልቁ ወደ ትንሹ በሁለቱም ማስቀመጥ እንችላለን። በሁለቱም ብናስቀምጥ ተመሳሳይ ቫልዩ ነው የምናገኘው። ስለዚህ ከትንሽ ወደ ትልቅ ወይም ከትልቅ ወደ ትንሽ አሬንጅ ማድረግ ያስፈልጋል ማለት ነው። ስለዚህ እዚህ ጋር ትንሹ ቁጥር ማን ነው? 5 አለ። 5 ከዛ ቀጥሎ 7 ከዛ ቀጥሎ 9 ከዛ ቀጥሎ 11 ኤንድ 12 ከዛ 15 ከዛ 18 አለ ማለት ነው። 18 አለ። ስለዚህ ይሄ ዲስትሪቢዩሽን ምን አይነት ነው? ኢቭን ነው ኦድ ነው? ኢት ኢዝ ኦድ ነው። 1 2 3 4 5 6 7 ስለሆነ 7 ነው። ስለዚህ 3ን ወደዚህ 3ን ደግሞ ከዚህ ስንመጣ መካከል ላይ 11 ይቀራል ማለት ነው። 11 ስለዚህ ሚዲያናችን 11 ይሆናል ማለት ነው። ሚዲያናችን 11 ይሆናል። ዚስ ኢዝ ሚዲያን። ስለዚህ ዲፊኒሽኑን እዚህ ጽፌላችኋለሁ። ኦድ ሲሆንና ኢቭን ሲሆን ማለት ነው። ስለዚህ ሚዲያን ኦፍ አን ኢቭን አይተም ኢዝ አቨሬጅ ኦፍ ዘ ቱ ሚድል ተርም አይተምስ ወይም ተርምስ። ኦኬ ዘ ኔክስት ኩዌሽን ምንድነው የሚለው? ሚዲያን ነው። አሁንም ዘ ሚዲያን ኦፍ 4 7 9 ኤክስ 15 ኢዝ 9 ይላል። ሚዲያኑ 9 ነው ይላል። ሚዲያኑ 9 ቢሆን 9 ማለት ይሄ ራሱ ማለት ነው።
9 ቢሆን የኤክስ ቫልዩ ስንት ይሆናል ነው። ይህ በጣም ሎጂካል ክሪቲካል ጥያቄ ነው። በጣም ሎጂካል የሆነ ጥያቄ ነው። ይሄ እንግዲህ በምንም ልንሰራ እንችልም። there is no any calculation, there is no any way of calculating the value of x when the median and the values are given። ስለዚህ እዚህ ጋር 4 7 9 ኤክስ እና 15 ነው የተሰጠው። 4 7 9 ኤክስ እና 15 ተሰጥቷል። ኤንድ ሚዲያኑ ይሄ ነው። ይሄ ሚዲያን ከሆነ እንዴት ነው? አንደኛ ይሄ ኦድ ነው። 1 2 3 4 5 ስለሆነ ኦድ ነው። ኦድ ከሆነ ይሄ 2 በዚህ መጠን 2 ደግሞ በዚህ መጠን ይሄን ነው የምናገኘው። እንግዲህ አሁን ይሄን ለመስራት ሚዲያን ለመፈለግ መጀመሪያ ምንድነው ፕሪሪኩዌስት ወይም ደግሞ መጀመሪያ the first step the first step ምንድነው? በኢንክሪዚንግ ወይም በዲክሪዚንግ ቫልዩዎችን ማስቀመጥ፣ ቫልዩዎችን በኢንክሪዚንግ ኦር በዲክሪዚንግ ማስቀመጥ ያስፈልጋል ማለት ነው። ስለዚህ አሁን ይሄ በኢንክሪዚንግ ተሰጥቷናል፣ በኢንክሪዚንግ ተቀምጦልናል ይሄ ማለት ነው። በኢንክሪዚንግ ከተቀመጠ የኤክስ ቫልዩ ፊክስድ አይደለም። እዚህ ላይ ብዙ ቫልዩ ሊኖር ይችላል የኤክስ ቫልዩ። ነገር ግን ኤክስ ሹድ ቢ ኢንክሪዚንግ በኢንክሪዚንግ ኦርደር ስለሆነ ያስቀመጥ ነው። እዚህ ጋር 9 አለ፣ እዚህ ጋር ኤክስ አለ፣ እዚህ ጋር 15 አለ። ስለዚህ በኢንክሪዚንግ እስካስቀመጥን ድረስ የኤክስ ቫልዩ በ9 እና በ15 መካከል ነው። በ9 እና በ15 መካከል ያለ ማንኛውም ቁጥር የኤክስ ቫልዩ መሆን ይችላል ማለት ነው። ሶ ኤክስ 9 እና 15 ይጨምራል አይጨምርም? ፐርፌክትሊ ይጨምራል። ምንም ጥያቄ የለውም። 9ንም 15ንም ይጨምራል ማለት ነው። ስለዚህ በ9 እና በ15 መካከል ያለ ቁጥር እዚህ ምርጫ ውስጥ ካለ ዛት ኢዝ አንሰር። ስለዚህ አሁን እዚህ ጋር ማን አለ? 12 አለኝ ማለት ነው። 20 አይሆንም ቢኮዝ ከ15 ይበልጣል። 8 አይሆንም ቢኮዝ ከ9 ያንሳል። 5 አይሆንም ቢኮዝ ከ9 ያንሳል። ስለዚህ 5 መልስ ቢሆን ኖሮ 5 የት ነው የሚቀመጥ የነበረ? እዚህ ኤክስ ቫልዩ እዚህ ቢሆን ኖሮ ኤክስ ቫልዩ እዚህ አካባቢ በ4 እና በ7 መካከል ቢሆን ኖሮ 5 ቫልዩ አንሰር ይሆናል ማለት ነው። ስለዚህ አይ ቲንክ ግልጽ ሆኖላችኋል ብዬ አስባለሁ። ኦኬ ኔክስት ኩዌስችን ኢት ኢዝ ሞድ ማለት ኢት ኢዝ ዘ ሞስት ሪፒትድ ቫልዩ በአብዛኛው የተደጋገመ ቫልዩ ማለት ነው። ሞድ አብዛኛው የተደጋገመ ቫልዩ ኦር ኢት ኢዝ ዘ ቫልዩ ዊዝ ዘ ሃይስት ፍሪኩዌንሲ ፍሪኩዌንሲ ማለት ድግግሞሽ ማለት ነው። ስለዚህ ሞድ ማለት የሆነ ቁጥር ሆኖ ነገር ግን ከፍተኛ ድግግሞሽ ያለው ማለት ነው። አሁን እዚህ ጋር 3 አለ። ስንት 3 አለ? እዚህ ላይ ሌላም እዚህ 3 አለ፣ 2 አለ ማለት ነው። 3 ስንት ጊዜ ተደጋግሟል? 2 ጊዜ። 5ስ 1 2 3 ጊዜ ተደጋግሟል። 5 3 ጊዜ ተደጋግሟል። 7ስ 7 እዚህ ጋር አለ 2 ጊዜ። 7 2 ጊዜ ተደጋግሟል። እሺ ሌላ 8ስ 8 እና 9 አንዳንድ ጊዜ ነው። ስለዚህ ሞድ ማን ሊሆን ይችላል? 5 ነው። ሞዳችን 5 ይሆናል ማለት ነው። 5 ምክንያቱም 3 ጊዜ ተደጋግሟል። ሪላቲቭ ቱ አዘርስ ሞድ ከአንድ በላይ ሊኖር ይችላል። መልቲ ሞዳል ሊሆን ይችላል። ቫልዩአችን መልቲ ሞዳል። ለምሳሌ እዚህ ጋር 1 7 እዚህ ጋር 1 7 ቢኖር ኑሮ ሞዳችን 5 እና 7 ይሆናል ማለት ነው። ከአንድ በላይ ሞድ መኖር ይችላል። ተመሳሳይ ድግግሞሽ ነገር ግን ከፍተኛ ሆኖ ተመሳሳይ ድግግሞሽ ያለው ከሆነ ከአንድም 3ም 2ም 4ም ሞድ ሊኖር ይችላል ማለት ነው። እሺ እዚህ ጋር ያለውም ዲፊኒሽኑም እንደዛ ነው የሚለው። እሺ ሬንጅ ኢትስ ቬሪ ሲምፕል ዲፊኒሽን። ሬንጅ በዲፊኒሽን ብቻ ምን መልስ ነው። ሬንጅ ኢዝ ማክሲመም ኢትስ ዘ ዲፈረንስ ቢትዊን ዘ ማክሲመም ቫልዩ ኤንድ ዘ ሚኒመም ቫልዩ። ስለዚህ ከተዘረዘሩት ውስጥ ማክሲመሙንና ሚኒመሙን ፈልገን ማቀናነስ ማለት ነው። ማቀናነስ። ስለዚህ እዚህ ጋር ማነው ማክሲመም 25 አለ እዚህ ላይ 25 አይ ቲንክ ኖ 25 ሳይሆን 31 therefore it is 31 minus ዝቅተኛ ስንት ነው? 9 which is equals to 22 ስለዚህ ሬንጅ ይሄ ነው። በቃ ምንም ሪሜምበር ለማድረግ ያህል ነው እንጂ በጣም ቀላል ጥያቄ ነው። ሪሜምበር ለማድረግ ያህል ነው።
አፕቲቲዩድ ደግሞ ኢትስ ማተር ኦፍ ሪሜምበሪንግ ዘ ፕሪቪየስ ሌሰንስ። ኦኬ እዚህ ጋር ዲፊኒሽኑም ያው ነው። ኔክስት ኩዌሽን ኢት ኢዝ ሚን አቨሬጅ ኦፍ 10 ስቱደንትስ ኢዝ 20 ዘ ቲቸር ኤጅድ 40 ጆይንድ ዘም ዋት ኢዝ ዘ ኒው አቨሬጅ። አሁን እዚህ ጋር የ10 ተማሪዎች አቨሬጅ እንግዲህ ማርክ እንትን ኤጅ ነው። የ10 ተማሪዎች የእድሜያቸው አቨሬጅ 20 ነው ይላል። አማካይ እድሜያቸው 20 ነው። 40 ዓመት የሆነ መምህር እነሱ ጋር ቢደመር ወይም ደግሞ 40 ዓመት ያለው እድሜ የነሱ እድሜ ድምር ላይ ቢደመር አቨሬጁ ምን ያህል ይሆናል? እንግዲህ አሁን ምንም የትም ሳትሄዱ ለምሳሌ ኳሊታቲቭ ጥያቄ በዚህ ላይ ኳሊታቲቭ ኩዌሽን what will be the new average ቢባል ከሪላቲቭ ቱ ዘ ፕሪቪየስ ይጨምራል ይቀንሳል? እዚህ ላይ ይጨምራል ወይስ ይቀንሳል? አሁን እዚህ ጋር 40 እድሜ ያለው ነው ጆይን ያደረገው። አቨሬጁ ይሄኛው ሰውዬ ወይም መምህራቸው ስለተጨመረ አቨሬጁ አጠቃላይ አቨሬጁ ይጨምራል ይቀንሳል? ፐርፌክትሊ ይጨምራል። ቢኮዝ እዚህ ጋር አዲስ ኒው ቫልዩ ከአቨሬጅ ከፍ ያለ ከሆነ ኒው አቨሬጅ ይጨምራል። ነገር ግን አዲስ አድ ያደረግነው ቫልዩ ከአቨሬጅ የሚቀንስ ሆኖ ከተገኘ ዘ ኒው አቨሬጅ ዊል ቢ ሎወር ዛን ዘ ፕሪቪየስ። ለምሳሌ ይሄ 19 ቢሆን ኑሮ አቨሬጅ ኤክስፔክት የሚደረገው ከ20 በታች ነው። አቨሬጁ ኤክስፔክት የሚደረገው። ስለዚህ አሁን ወደ ጥያቄያችን ስንመለስ ዘ አቨሬጅ ኤጅ ኦፍ 10 ስቱደንትስ ማለት ሳም ኦፍ 10 ስቱደንትስ which is equals to average times 10 አይደል? አቨሬጅ 20 ነው ሲባዛ በ10 which is equals to 200 እሺ ሳም ኦፍ 10 ስቱደንት and teacher which is equals to 200 ሲደመር 40 which is equals to 240 ይሆናል ማለት ነው። 240 ይሆናል። እሺ ስለዚህ ኒው which is equals to ሳም ኒው ወይም ደግሞ ኒው ሳም ወይም 240 ኦቨር ስንት ነው የምናደርገው? 20 ነው አይደለ? 20 I mean 10 ነው። it is not 10 መጀመሪያ 10 ተማሪዎች ነበሩ። መምህር ስለተጨመረ 21 ነው የሚሆነው። I mean 21 ሳይሆን 11 10 ተማሪዎችና አንድ መምህር 11 አጠቃላይ ማለት ነው። ስለዚህ ይሄ ስናካፍለው 21.8 ይመጣል። 21.81 ይመጣል። እሺ ኔክስት ኩዌሽን ዌይድ ሚን ማለት እንግዲህ ካረሳችሁት ዌይድ ማለት ፍሪኩዌንሲ እንደማለት ወሰዱት። ፍሪኩዌንሲ ስለዚህ ስኮርስ 70 80 እና 90 አሉ። ዊዝ ዌይት 2 3 5 ይሄ ፍሪኩዌንሲ ወይም ድግግሞሽ በሚለው ወሰዱት። ድግግሞሽ ኤግዛክትሊ ድግግሞሽ ወይም ፍሪኩዌንሲ የሚለውን ዲስክራይብ ላይ ያደርግ ይችላል። ነገር ግን ዌይት ማለት 2 እጅ 3 እጅ እንደማለት ነው። ወይም ደግሞ ኢን ተርምስ ኦፍ ሬሺዮ 2 አሁን ይሄ 2 ማለት 2 እጥፍ 2 እጅ 3 እጅ 5 እጅ እንደማለት ነው። እንደዛ እንደማለት ነው። ስለዚህ በእንደዚህ ሲመጣ ካልኩሌሽን ላይ ግን ፍሪኩዌንሲ ጋር ተመሳሳይ ነው። ይሄ ማለት 72 ነው ማለት 72 ነው ማለት 70 አለ እዚህ ላይ ሌላም 70 አለ እንደዚህ ማለት ነው። ከዛ ቀጥሎ ማን ያለ 80 ስንት ነው እዚህ ጋር ዌይት 3 ማለት ነው። ስለዚህ 80 ማለት ነው። እሺ አታባትና 90 ደግሞ 5 ጊዜ 90 እንግዲህ እንደዚህ መጽፈው አሰራሩ ወይም ደግሞ ቀላል መንገድ ስለሆነ ሳይሆን ለእናንተ እንዲገባችሁ ነው። እዚህ ላይ ለእናንተ ግልጽ እንዲሆንላችሁ ነው እንጂ አሁን በጣም እዚህ ጋር ወይቱ አሁን 50 ሊሆን ይችላል 80 ሊሆን ይችላል 100 ሊሆን ይችላል። እነዛን ሁሉ ቁጥሮችን እዚህ ዝርዝር መጻፍ የለብንም። ስለዚህ
ለግልጽ እንዲሆንላችሁ እንግዲህ አሁን ዌይድ ሚን ነው እዚህ ጋር ዋት ዘ ዌይድ አቨሬጅ ነው ያለው። ስለዚህ አቨሬጅ ይህን መደመር ስንደምር 70 ሲደመር 70 ሲደመር 80 ሲደመር 80 ሲደመር ብለን በስንት ነው የምናካፍለው? 1 2 3 4 5 6 7 8 9 10 ለ10 ነው የምናካፍለው ማለት ነው። ይሄ 10 ማለት ምን ማለት ነው? ኢት ኢዝ ሳሜሽን ኦፍ ዌይት ማለት ነው። ሳሜሽን ኦፍ ዌይት እዚህ ጋር ዌይት ስንት ተሰበ 2 3 5 እነዚህን ስንደምራቸው 10 ይመጣል ማለት ሳሜሽን ኦፍ ዌይት ማለት ነው። ሳሜሽን ኦፍ ዌይት ማለት ነው። ይሄ ላይኛው ማለት ደግሞ ምን ማለት ነው? ቫልዩ እዚህ ይሄ 70 70 80 ይሄ ድምሩ ደግሞ ሳሜሽን ኦፍ ቫልዩ ታይምስ ዌይት ማለት ነው። ይሄ ማለት ምን ማለት ነው? ለምሳሌ ከመጀመሪያው ስንጀምር 70 ቫልዩ 70 ነው ሲባዛ በዌይት 2 ሲደመር ሁለተኛው ቫልዩ ስንት ነው? 80 ሲባዛ በስንት በ3 ሲደመር ሰርድ ቫልዩ 90 ሲባዛ ዋዝ ዌይት 5 ማለት ነው። ይሄ ማለት 70 ሲባዛ በ2 ማለት 70 ሲደመር 70 ማለት ነው። እንግዲህ እንዲገባቸው ነው እንደዚህ የዘረዘርኩት እንጂ በትክክለኛው ትላልቅ ዌይት ሲሰጥ በዚህ መንገድ ነው የምትሰሩት ማለት ነው። ቫልዩ ታይምስ ዌይት ሲደመር ሰከንድ ቫልዩ ታይምስ ሰከንድ ዌይት ሲደመር ሰርድ ቫልዩ ታይምስ ሰርድ ፍሪኩዌንሲ ወይም ደግሞ ዌይት ዘ ሆል ኦቨር ዘ ሳም ኦፍ ዌይት እዚህ ጋር ሰርችላችኋለሁ። እንግዲህ ስኮር አለ እዚህ ጋር ዌይት ወይም ፍሪኩዌንሲ አለ እዚህ ጋር ከዛ ስኮር ታይምስ ዌይት እንደዚህ ያባዛን 140 240 450 ስለዚህ እነዚህ መደመር እነዚህን ደምረህ በስንት ማካፈል ዘ ሳም ኦፍ ፍሪኩዌንሲ ለ10 ማካፈል ማለት ነው። ስለዚህ በዚህ መንገድ ነው የምትሰሩት እንደዚህ ሲሰጣችሁ። እሺ ፐርሰንቴጅ ዘ ሚን ስኮር ኦፍ 40 ስቱደንትስ ኢዝ 65 ዘ ስቱደንት ስኮሪንግ 85 ኢዝ ሪሙቭድ ዋት ዘ ኒው ሚን። ያ ፐርሰንቴጅ የሚለውን ተውት ጀስት ፎርጌት አድርጉ። እንግዲህ እዚህ ጋር ዘ ሚን ስኮር ኦፍ 40 ስቱደንትስ ኢዝ 65 ስቱደንት ስኮሪንግ 85 ኢዝ ሪሙቭድ። እዚህ ጋር 40 ተማሪዎች አቨሬጁ 65 ነው ይላል። ስለዚህ ሳም ኦፍ በጣም ቀላል ነው፣ በተደጋጋሚ የሰራ ነው ጥያቄ ነው። ሳም ኦፍ 40 ስቱደንትስ which is equals to 65 አቨሬጅ ማለት ነው ሲባዛ በናምበር ኦፍ ስቱደንትስ which is equals 2600 ይመጣል። 2600 ይመጣል። ስለዚህ ሳም ኦፍ 39 ምክንያቱም አንድ ተማሪ ሪሙቭ ተደርጓል። ስንት ስኮር ያለው 85 ስኮር ያለው። ስለዚህ ሳም ኦፍ 40 students minus 85 which is equals to 2600 ሲቀነስ 85 ስለዚህ ሳም ኦፍ 39 ስንት ይመጣል? 2515 ይመጣል ማለት ነው። 2515 ስለዚህ ድምሩን ካገኘን አቨሬጅ is very simple ወይም ሚን ማለት ይቻላል። ሚን ነው የተጠየቀው። ሚን እና አቨሬጅ ባይዞ የተመሳሳይ ናቸው። ሚን እና አቨሬጅ ተመሳሳይ ናቸው። ኢዝ ኢኳልስ ቱ 25 15 ኦቨር 39 ይህን ስናካፍለው 64.49 ይመጣል ማለት ነው። 49 ይመጣል። እንግዲህ የዚህን ያህል ቫልዩ ያለ ሲጨመርበት የዚህን ያህል ቫልዩ ያለ ሲቀነስበት ዘ ኒው ሚን የሚለውን ብዙ ተደጋጋሚ ሰርተናል። ይሄን አትሳሳቱም። አሁን ሌላ ጥያቄ ቢመጣ ማለት ነው። እሺ ፍሪኩዌንሲ ያለበት ቅድም የሰራነው ጋር ተመሳሳይ ቡክስ 1 2 3 4 ሃቭ ፍሪኩዌንሲስ 4 6 8 2 ሃው ሜኒ ቡክስ አር ዜር። አሁን እዚህ ጋር ቡክ እነዚህ ኮዶች ናቸው። ይሄ ኮድ ነው። ቡክ 1 ቡክ 2 ቡክ 3 ቡክ 4 ፍሪኩዌንሲ 4 6 8 2 አላቸው። ሃው ሜኒ ቡክስ አር ዜር። በጣም ቀላል ነው። ቅድም መጻፉ እንትኑ ጋር የሰራ ነው 70 80 እና 90 ቫልዩ ተሰጥቶ ፍሪኩዌንሲ 2 3 5 የተሰጠው ጋር ወይም ደግሞ ዌይቱ ጋር ተመሳሳይ ነው። ቡኳን ስንት መጻፍ አለ? 4 መጻፍ ተደርድሯል። ሁለተኛው ቡክቱ ደግሞ ስንት መጻፍ ተደርድሯል? 6 መጻፍ ተደርድሯል። ሶስተኛ መጻፍ 3 ቡክ 3 ደግሞ 3 መጻፍ አለ። አይ ሚን 8 መጻፍ አለ። አራተኛው መጻፍ ቡክ 4 ደግሞ
2 መጽሐፍ አለ ማለት ነው። ስለዚህ አጠቃላይ ስንት መጽሐፍ ነው ያለ? ይሄን አሁን ለእናንተ የሚመጥን ጥያቄ አይደለም። 4 6 8 2 ሲደመር 20 ይሆናል ማለት ነው። ስለዚህ ይሄን ያህል መጽሐፍ አለ ብላችሁ እንድትመልሱ ነው የተጠየቀው ማለት ነው። ዋናው ነገር እዚህ ጋር ፍሪኩዌንሲ ጋር ያላችሁን ኮንሴፕት እዚህ ጋር ለመፈተሽ ነው የተፈለገው። እሺ ፍሪኩዌንሲ ዲስትሪቢዩሽን ቫልዩ እዚህ ጋር x = 1 2 3 4 አለ። ፍሪኩዌንሲ 2 3 4 1 አለ። what is the mean ይላል። mean x value, what is x mean, which is equals to mean is equals to summation of xi fi ማለት ፍሪኩዌንሲ ነው the whole over summation of ፍሪኩዌንሲ ማለት ነው። በቃ ይሄ ነው ፎርሙላችሁ። ይሄ ነው ፎርሙላ። ስለዚህ summation of xi fi ማለት መጀመሪያ x ስንት ናት? 1 ሲባዛ በስንት ፍሪኩዌንሲ ስንት ነው? 2 ሲደመር ሳሜሽን ስለሆነ ሁለተኛው ቫልዩ 2 ነው ሲባዛ ፍሪኩዌንሲ 3 ነው ሲደመር ሶስተኛ ቫልዩ 3 ነው ሲባዛ ፍሪኩዌንሲ ኮረስፖንዲንግ ፍሪኩዌንሲ 4 ሲደመር አራተኛው ቫልዩ 4 ሲባዛ ፍሪኩዌንሲ 1 the whole over summation of frequency that is 2 ሲደመር 3 ሲደመር 4 ሲደመር 1 ማለት ነው። ስለዚህ ላይኛው ስንት ይመጣል? ይሄ 2 ይመጣል። ይሄ 2 ይመጣል ሲደመር 6 ሲደመር 12 ሲደመር 4 ስንት ይመጣል? 8 20 24 ይመጣል። 24 ኦቨር እነዚህ ሳሞች ደግሞ ስንት ይመጣል? ይሄኛው ሳም 10 ይመጣል። which is equals to 24 ኦቨር 10 2.4 this is answer። በቃ እንደዚህ አጋጨው የምትሰሩ እዚህ ቴብል ላይም የተሰራው ያው ተመሳሳይ ነው። እዚህ ቴብል ላይ የተሰራውም ያው ነው። ኤክስ ቫልዩዎች እዚህ ጋር ተዘርዝረዋል። ከዛ ፍሪኩዌንሲዎች ደግሞ እዚህ ጋር አለ። ሳም ደግሞ እዚህ ጋር ወጥቶላችኋል። ይሄ ሳም ባይዘው ለምንም አይጠቅም ብሎ ሳም አውቶማቲካሊ ስለወጣ ነው እንጂ ምንም ጥቅም የለውም። እሺ ወደ ኔክስት ጥያቄ it is probability a fair die is rolled once probability of an even number is ይላል። እዚህ ጋር አንደኛ ዳይ ምን ማለት እንደሆነ ማወቅ አለባችሁ። ሌላ ደግሞ ምንድነው ዳይ ማለት 6 ፌስ ያለው ቦክስ በሉት 6 ፌስ ያለው ቦክስ ማለት ነው። ስድስት ፌስ ያለው ቦክስ ማለት ነው ዳይ። እንደዚህ አይነት ነው 6 ቦክስ ያለው። ስድስቱ ላይም ቁጥር ተጽፎበታል 1 እስከ 6 ማለት ነው። 1 2 3 4 5 እና 6 ቁጥሮች ተጽፎበታል በየስድስቱም ፌስ። ስለዚህ ይሄ ቦክስ ወይም ደግሞ ይሄ ዳይ ቢወረወር ወይም ደግሞ ሸፍል ቢደረግ ወይም ወርውረን ምናምን ነገር ከዛ መሬት ላይ ቢወድቅ ወደ ላይ ፌስ ያደረገው ቁጥር ስንት ነው? ምን ሊያደርግ የሚችለው ቁጥር ኢቭን የመሆን ፕሮባቢሊቲ ስንት ነው? ኢቭን ማለት እዚህ ጋር 2 ኢቭን ነው፣ 4 ኢቭን ነው፣ 6 ኢቭን ነው። ስለዚህ 3 ኢቭኖች አሉ። አጠቃላይ ይሄ ዳይ ስንወረወረው ስንት ቁጥሮች አሉ ሊሆን የሚችለው? ከስድስቱ አንዱ ነው የሚሆነው። ከስድስቱ አንዱ የመሆን ቻንስ አለ ማለት ነው። ስለዚህ አጠቃላይ ኢቨንቱ 6 ነው ማለት ነው። አጠቃላይ ፖሲቢሊቲ 6 ነው። ስለዚህ 1/2 ይሆናል ማለት ነው። ፕሮባቢሊቲ 1/2 ወይም 50% ይሄ ይሆናል። እዚህ ጋር ፌር ምን ማለት ነው? ይሄ ፌር ትርጉሙ ፌር ማለት ስንወረውረው ከስድስቱ አንድ ቁጥር የመሆን ፕሮባቢሊቲ እኩል ነው ማለት ነው። እኩል ነው ቁጥሩ ዳዩ ተወርውሮ ሲወድቅ ወደ አንዱ ሁሉ አያዳላም ማለት ነው። ወደ አንዱ ሁሉ አያዳለም። በጣም ስትሮንግ ሚኒንግ ነው ያለው ዳይ ፌር ማለት ነው። ወደ 2 የመዞር ቻንሱ ወይም ደግሞ ወደ 3 ወይም ደግሞ ወደ የትኛውም ቁጥር የማዳላት ቻንሱ የለውም ማለት ነው። ፌር ነው፣ በቃ ፌር ነው እንደማለት ነው። እሺ still it's a probability a bag contains 5 red 5 red which is equals to 5 blue which is equals to 3 አጠቃላይ ስንት ቦል ነው? 8 ቦል አለው ማለት ነው። what's the probability of selecting blue የሚሆን ቻንስ ምን ያህል ነው? probability of blue which is equals to number of blue
ኦቨር ቶታል ናምበር ኦፍ ቶታል which is equals to ናምበር ኦፍ ብሉ ስንት ነው? 3 ሲካፈል ለ8 ማለት ነው። 3/8 ይሆናል መልሱ። ብሉ 3/8 ይሆናል ማለት ነው። 3/8 ይሆናል። እዚህ ጋር እቺ 6 ሳይሆን 8 ናት። እቺን 8 አድርጓት 3/8 ነው መልሱ። this one እሺ next question a coin is tossed twice probability of two heads እንግዲህ ኮይን ሳንቲም ነው። tossed ማለት ያው ወደ ላይ ተወረወረ እንደማለት ነው። twice ሁለት ጊዜ ተወረወረ። ሁለት ጊዜ ሁሉ ሄድ የማግኘት ቻንስ ምን ያህል ነው? አሁን ሄድ እና ቴል ሄድ ወይም ቴል የመሆን ቻንስ ነው ያለው ኮይን ቶዝ ሲደረግ ማለት ነው። ስለዚህ ኢቨንት ፖሲብል ኢቨንት መጀመሪያ ሄድ ሊሆን ይችላል። ከዛ ቀጥሎም ሄድ የመሆን ቻንስ አለ። አንድ መጀመሪያ ሄድ ሆኖ ከዛ ቀጥሎ ደግሞ ቴል የመሆን ቻንስ አለው። መጀመሪያ ቴል ሆኖ ከዛ ቀጥሎ ሄድ የመሆን ቻንስ አለው። ከዛ መጀመሪያ ቴል ሆኖ ከዛ በኋላ ደግሞ አሁንም ቴል የመሆን ቻንስ አለው። በቃ ከነዚህ ውጭ ሌላ ምንም ፕሮባቢሊቲ የለም። ከነዚህ ውጭ ሌላ መሆን አይችልም። ስለዚህ ፖሲቢሊቲ ቱ ሄድስ ሁለት ጊዜም ሄድ የመሆን ፖሲቢሊቲ ምን ያህል ነው የሚለው። ስለዚህ እዚህ ጋር አንድ ሄድ ነው ያለው። አንድ ሲካፈል 4 ይሆናል ፕሮባቢሊቲ ማለት ነው። ፕሮባቢሊቲው 1/4 ይሆናል። ወይም ደግሞ በፎርሙላ እንዴት አድርገን መሰረት እንችላለን? በፎርሙላ ፕሮባቢሊቲ ኦፍ የመጀመሪያው ፕሮባቢሊቲ ኦፍ ዘ ፈርስት ትሪያል ታይምስ ፕሮባቢሊቲ ኦፍ ዘ ሰከንድ ትሪያል ፕሮባቢሊቲ ኦፍ ዘ ፈርስት ትሪያል ምንድነው? አንድ ጊዜ ቶዝ ስናደርግ ሄድ ወይም ቴል ነው አይደለም መሆን የሚችለው። ሄድ የመሆን ቻንሱ 1/2 ነው፣ ሃፍ ነው። ስለዚህ እዚህ ጋር 1/2 ሲባዛ ሁለተኛ ጊዜም ቶዝ ስናደርግ ሄድ ወይም ቴል የመሆን ቻንሱ 1/2 ነው። ስለዚህ 1/2 which is equal to ስናባዛ 1/4 ይሆናል ማለት ነው። if they have equal chance ወይም ደግሞ ተመሳሳይ ትሪያል ከሆነ የሞክርን ያለ ነው እንደዚህ አይነት ቻንስ ይሰጣናል ማለት ነው። እንደዚህ አይነት ቻንስ ይሰጣናል። በዚህ መንገድ በሁለቱ መንገድ መሰረት ይቻላል። እሺ a card is selected from 52 cards possibility of an ass እንግዲህ ይሄ ካርድ ማለት ካርታ ማለት ነው። ካርታ በተለምዶ ካርታ የምንለው ማለት ነው። ካርታ 52 ካርታዎች ውስጥ ወይም ደግሞ 52 ካርዶች ውስጥ አስ ማለት ምን ማለት ነው? ኤ ያለበት ማለት ነው። ካርዱ ኤ ያለበት ካርድ የመውጣት ቻንሱ ምን ያህል ነው የሚለው። ይሄን ምንም አይጠፋንም። ካርታ ስንጫወትም የበዘዘን ስለምንጫወት ፕሮባቢሊቲውን እየሞከርን ነው የምንጫወተው ማለት ነው። ስለዚህ ከ52ቱ ኤን የማግኘት ቻንሱ ስንት ነው? ስለዚህ እዚህ ጋር ትልቁ ጥያቄ ስንት ኤ ያለ ነው። 52 ላይ ስንት ኤ አለ? ዛት 4 ኤ ነው ያለው አይደል? ታውቁታላችሁ። 4 ኤ ነው ያለው። አጠቃላይ ፖሲቢሊቲ ደግሞ 52 ነው። ስለዚህ 4/52 which is equal to 1/13 ይሆናል ማለት ነው። ስለዚህ 1/13 ነው ፖሲቢሊቲው ወይም ደግሞ ፕሮባቢሊቲው 1/13 ይሆናል ማለት ነው። እሺ ስታንዳርድ ዲቪዬሽን which tells how widely values are spread እዚህ ጋር which measure tells how widely values are spread around the mean እንግዲህ ሚን አለ ብዙ ቫልዩዎች አሉ። በጣም ብዙ ኤክስ ቫልዩዎች የተዘረዘሩ አሉ። እዚህ ላይ ተዘርዝረዋል። ከዛ ከነዚህ ቫልዩዎች ደግሞ ሚንን እንፈልጋለን ማለት ነው። ሚንን እናገኛለን። እነዚህ ቫልዩዎች ከዚህ ከሚን ምን ያህል ነው ዲቪዬት ያደረጉት? ዲቪዬት ማለት ምን ማለት ነው? ዲቪዬት ወይም ስፕሪድ ማለት ዲቪዬት ማለት ልዩነት ማለት ነው። ስለዚህ በሚኑ ዙሪያ የቁጥሮቹ የመጠጋጋት ባህሪ ምን ይባላል? ኢት ኢዝ ስታንዳርድ ዲቪዬሽን ይባላል ማለት ነው። ስታንዳርድ ዲቪዬሽን ማለት ልዩነት ወይም ዘ ዲፈረንስ ማለት ነው። ዲቪዬሽን ማለት ኢት ኢዝ ዘ ዲፈረንስ ፍሮም ዘ ሚን ከሚኑ ያለው ጋፕ ማለት ምንድነው? ኢት ኢዝ ዲቪዬሽን ማለት ነው። ስታንዳርድ ዲቪዬሽን ብለን የምንጠራው። ስለዚህ ቫልዩዎቹ በስታንዳርድ ዲቪዬሽን ዙሪያ የመጠጋጋት ወይም ደግሞ የመቀራረቡ ካራክተሪስቲክስ ምን ይባላል? ኢት ኢዝ ስታንዳርድ ዲቪዬሽን ይባላል። ለምሳሌ እዚህ ጋር ስታንዳርድ ዲቪዬሽን በጣም ትንሽ ነው ማለት ነው። ቫልዩዎቹ ለሚን ቅርብ ናቸው ማለት ነው። ከፍተኛ ወይም ደግሞ ሃየር ቫልዩ ኦፍ ስታንዳርድ ዲቪዬሽን ማለት
ቫልዩዎቹ ከቁጥሩ የተራራቁ ናቸው፣ በከፍተኛ ደረጃ የተራራቁ ማለት ነው። ስለዚህ ስሞል ስታንዳርድ ዲቪዬሽን ማለት ቫልዩስ አር ክሎዝ ቱ ዘ ሚን ማለት ነው። ላርጅ ስታንዳርድ ዲቪዬሽን ማለት በጣም ከፍተኛ ልዩነት አለ ማለት ነው። ማን ጋር? ከሚን ጋር ማለት ነው። ከሚን ጋር እንግዲህ ኳሊታቲቭሊ ዝም ብሎ ቲዎሪቲካሊም እንደዚህ አይነት ጥያቄዎች ሊጠየቁ ስለሚችሉ በዚህ መንገድ ተረዱ ማለት ነው። ኦኬ ሌላ ጥያቄ ኢፍ ስታንዳርድ ዲቪዬሽን ኢዝ 6 ዋት ኢዝ ቫሪያንስ ስታንዳርድ። ስለዚህ አሁን እዚህ ጋር ስታንዳርድ ዲቪዬሽን እና የቫሪያንስ ሪሌሽን አለ። ቫሪያንስ ማለት ኢት ኢዝ ዘ ስኩዌር ኦፍ ስታንዳርድ ዲቪዬሽን ማለት ነው። ስታንዳርድ ዲቪዬሽን ማለት ስታንዳርድ ዲቪዬሽን ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ ቫሪያንስ ማለት ነው። ምክንያቱም ቫሪያንስ ማለት ደግሞ ምን ማለት ነው? ኢት ኢዝ ሳሜሽን ኦፍ ኤክስ ማይነስ ኤክስ አይ ማይነስ ሚን ዘ ሆል ስኩዌር ኦቨር ኤን ማለት ነው። ቫሪያንስ በዚህ ፎርሙላ ነው የምናገኘው። ይህን ቫሪያንስ መጨረሻ ላይ ካገኘን ሳም አድርገን ካገኘን በኋላ ስኩዌር ሩት ስናደርግ ምንድነው የምናገኘው? ስታንዳርድ ዲቪዬሽን እናገኛለን ማለት ነው። ስለዚህ ቫሪያንስን ለማግኘት ስታንዳርድ ዲቪዬሽን ስኩዌር አድርገን እናገኛለን ማለት ነው። ስለዚህ 6 ከሆነ ስታንዳርድ ዲቪዬሽን ቫሪያንሳችን ስኩዌር ይሆናል 36 ይሆናል ማለት ነው። This is the simple relation of variance and standard deviation. Okay. If every data value increased by 10, what happens to standard deviation? ይህም ቲዮሪ ነው። አክቹአሊ በፎርሙላ ማግኘት እንችላለን፣ ግን ፎርሙላ ኢት ሜይ ቴክ ታይም ወይም ደግሞ ልንሳሳትም እንችላለን የሆነ ቦታ ላይ። ግን ቲዮሪቲካሊ እንደዚህ አይነት ጥያቄዎችን ማወቅ አለብን። እያንዳንዱ ዳታ በ10 ብንጨምር ስታንዳርድ ዲቪዬሽን ላይ ምን አይነት ልዩነት ያመጣል ነው። ስታንዳርድ ዲቪዬሽን ማለት የቁጥሮቹ መለያየት ነው። ከሚን ካልነ ለምሳሌ መጀመሪያ 10 ቫልዩ አለ፣ ከዛ 20 አለ፣ ከዛ 30 አለ። እሺ አሁን በ10 ብንጨምረው ደግሞ አሁን ኢንክሪዝድ ባይ 10 ስለሚል እዚህ ጋር 10 ስንደምርበት ስንት ይሆናል? 20 እዚህ ጋር 30 እዚህ ጋር ስንት ይሆናል? 40 ይሆናል ማለት ነው። ስለዚህ ስታንዳርድ ዲቪዬሽን ልዩነት ነው በመካከላቸው ያለው የቫልዩዎች ልዩነት ነው ካልነ የዚህ አቬሬጅ ስንት ነው? የዚህ አቬሬጅ 20 ነው። የዚህ አቬሬጅ ደግሞ 30 ይሆናል ማለት ነው አቬሬጁ። ስለዚህ ይሄ ቁጥር ከአቬሬጁ በምን ያህል ነው የሚራራቀው? በ10። ይሄ ቫልዩስ ከአቬሬጁ በስንት ነው የሚለያየው? በ0። ይሄስ ፖዚቲቭ 10 አሁንም በ10 ነው የሚለያየው። ኦኬ ወደ ታች ደግሞ በ10 ከጨመርን በኋላ ደግሞ ወደ ታች እንምጣ። ይሄ ቁጥር ከአቬሬጁ በስንት ነው የሚለያየው? በ10። ይሄስ በ0፣ ይሄስ በ10 ይለያያል ማለት ነው። በ10 ይለያያል። ስለዚህ 10 ብንጨምርም ስታንዳርድ ዲቪዬሽን ወይም ደግሞ ከአቬሬጁ ወይም ከሚኑ ያለው ልዩነት ግን አልተቀየረም ማለት ነው። ስለዚህ ምንድነው የሚሆነው? ሪሜንስ አንቼንጅድ ይሆናል ማለት ነው። ኢን ጄኔራል ስናጠቃልለው ቫልዩዎች ላይ ተመሳሳይ ቫልዩ ብንጨምር ወይም ብንቀንስ ስታንዳርድ ዲቪዬሽን ላይ ልዩነት የለውም፣ ምንም ልዩነት አያመጣም። ነገር ግን ብናባዛ በተመሳሳይ ቁጥር ብናባዛ ግን ስታንዳርድ ዲቪዬሽናችን በዛ ቁጥር የተባዛ ይሆናል ማለት ነው። ብናካፍል ደግሞ በተመሳሳይ ቁጥር ሁሉን ቫልዩ ብናካፍል ደግሞ ስታንዳርድ ዲቪዬሽን ምን ይሆናል? በዛ ቁጥር የተካፈለ ይሆናል ማለት ነው። የተካፈለ ይሆናል። ኦኬ ቫሪያንስ ኢፍ ኤቭሪ ዳታ ቫልዩ ኢዝ መልቲፕላይድ ባይ 3 ዘ ቫሪያንስ ቢካምስ ምንድነው የሚሆነው? እንግዲህ ቅድም አውርቻቸዋለሁ ከዚህ የቀደመ ጥያቄ ላይ በ3 ብናባዛ እያንዳንዱን ቫልዩ በ3 ብናባዛ ምንድነው የሚሆነው? ቫሪያንስ ምክንያቱም ቫሪያንስ ስኩዌር እያደረግን ስለሆነ የምንፈልገው ኤክስ ማይነስ ኤክስ ሚን ዘወል ስኩዌር እያደረግን ስለሆነ ስለዚህ እዚህ ጋር በኬ ብናባዛ እዚህ ጋር በኬ ያለች ማለት ነው። በኬ ካባዛን ሚኑም በኬ የተባዛ ይሆናል። ስለዚህ ኬ የጋራ እናወጣለን። ኤክስ ማይነስ ኤክስ ሚን ዘወል ስኩዌር ይሆናል። ስለዚህ እቺኛዋ ኬም ስኩዌር ትሆናለች። ዜርፎር ብናባዛ ቫሪያንሱ ምን ይሆናል? በኬ ስኩዌር የተባዛ ይሆናል። በ3 ካባዛን በ3 ስኩዌር፣ በ4 ካባዛን በ4 ስኩዌር፣ በ5 ካባዛን ደግሞ በ5 ስኩዌር ይሆናል። ማን? ቫሪያንስ። ኋታው ስታንዳርድ ዲቪዬሽን ደግሞ ስኩዌር አይሆንም።
ስኩዌር ሳይሆን በራሱ ቁጥር የተባዛ ይሆናል። ለምን? ይሄ ስታንዳርድ ዲቪዥን ማለት ኢት ኢዝ ስኩዌር ሩት ኦፍ ቫሪያንስ ነው። ስኩዌር ሩት ስናደርግ ይችኛዋ ኬ ስኩዌር የነበረችዋ ከስኩዌር ስትወጣ ኬ ስኩዌር ከራዲካል ስትወጣ ኬ ስለምትሆን ማለት ነው በኬ የተባዛ ይሆናል። ማን? ስታንዳርድ ዲቪዥን። ዋጣወት ቫሪያንስ ደግሞ በስኩዌሩ ይባዛል ማለት ነው። ዜርፎር 9 ታይምስ ላርጀር ይሆናል ማለት ነው። እሺ ዘ ኔክስት ኩዌሽን the average mark of 20 students is 60. Every student get 5 additional marks. The new average. ኦኬ እንግዲህ እዚህ ጋር ቲዮሪቲካሊ ቅድም አውርቻቸዋለሁ። ኢፍ ዩ ሪሜምበር እንግዲህ 5 አዲሽናል ማርክ ከተጨመረ አቬሬጅ ላይ ምን አይነት ኢፌክት አለው? 5 ማርክ ይደመርበታል አቬሬጅ ላይ። ይህን ከቀነስነስ 5 ማርክ ይቀነስበታል ማለት ነው። እሺ በ5 ካባዛንስ በ5 የተባዛ ይሆናል። በ5 ካካፈልን ደግሞ በ5 የተካፈለ ይሆናል ማለት ነው። ይህንን በካልኩሌሽን እንዴት እናምጣው ከተባለ አቨሬጅ ኦፍ 20 ስቱደንት 60 ከሆነ ሳም ስንት ይሆናል ማለት ነው? ሳም ኦፍ 20 which is equals to 20 students times 60 which is equals to 1200 ይመጣል ማለት ነው። እንግዲህ አሁን ቼክ እያደረግን ያለ ነው። መጀመሪያ አቨሬጁ 60 ስለነበረ 5 ከጨመርንበት 65 ቲዮሬቲካሊ 65 ነው ብለናል። ስለዚህ 65 መምጣቱን ነው ቼክ የምናደርገው ማለት ነው። እሺ 1200 ሆነ ማለት ነው። እንግዲህ ኤቭሪ ስቱደንት ጌትስ 5 አዲሽናል ማርክ ማለት ስንት ስቱደንት ያለው ነው? ኦኬ ስንት ስቱደንት ነው ያለው ማለት ነው? 20 ስቱደንት አለ። እያንዳንዱ ተማሪ 5 ማርክ ካገኘ አጠቃላይ ተማሪው ስንት ማርክ ተጨመረለት ማለት ነው? አጠቃላይ ተማሪ ላይ 100 ማርክ ተደመረ ማለት ነው። therefore ሳም ኒው ሳም ምን ይመጣል? የመጀመሪያው ፕሪቪየስ ሳም 1200 ሲደመር 100 ይሆናል ማለት ነው። 100 which is equals to 1300 ይሆናል ማለት ነው። therefore average ወይም mean average which is equals to the new sum 1300 over 20 ማለት ነው። 20 ተማሪ አይደል? 20 ስለዚህ ይሄ ስንት ይመጣል? ስናቃልለው 65 ይመጣል ማለት ነው። 65 ይመጣል። ስለዚህ ቲዮሬቲካሊ 65 መሆኑን ነው ማሳየት የተፈለገው። በካልኩሌሽንም 65 መጥቷል ማለት ነው። ኦኬ the next question the average of 6 numbers is 15. 5 numbers are እዚህ ጋር ተሰጥቷል። find the 6th number። ይሄ በጣም ቀላል ነው። የቅድም ሰርተናል። አሁን እዚህ መስራት is not that much important. average of 6 number sum of እንፈልግ sum of 6 number I think ቅድም ሰርተናል። በራሳችሁ ስሩ። ጃምፕ አድርጌዋለሁ። እሺ 20 students average 60 another 30 average 70 average of all 50። እንግዲህ እዚህ ጋር 20 ተማሪዎች ተሰጥቷል። 20 ተማሪዎች አሉ እና የነሱ አቨሬጅ 60 ነው ይላል። ሌሎች ደግሞ 30 ተማሪዎች አሉ የነሱ አቨሬጅ ደግሞ 70 ነው ይላል። ስለዚህ አጠቃላይ የ50 ተማሪዎች አቨሬጅ ስንት ነው ይላል። በጣም ክሪቲካሊ ካሰባችሁት ይሄም ቀላል ጥያቄ ነው። ሳም ኦፍ 20 ስንት ነው? ሳም ኦፍ 20 which is equals to 60 ሲባዛ በ20 20 ተማሪ ስለሆነ የ20 ተማሪ አቨሬጅ ደግሞ 60 ስለሆነ 1200። እሺ ሳም ኦፍ 30 የ30 ተማሪዎች ሳም ደግሞ which is equals to 70 ነው አቨሬጃቸው። 70 ሲባዛ በ30 which is equals to 2100። ስለዚህ የተጠየቀነው አቨሬጅ ኦፍ 50 የነዚህ 50 ተማሪዎችን አቨሬጅ የተጠየቀነው። የነዚህ አቨሬጅ የ50 ተማሪዎች አቨሬጅ ምንድነው? average which is equals to average of 50 is equals to sum of 50 over 50 ማለት ነው። sum of 50 3300 ይሄን ደምሩት። ይሄን ስደምሩ 3300 ይመጣል ኦቨር 50 ማለት ነው። which is equals to ይሄን ስታቃልሉት it is 66 I think 66 ይመጣል። ይሄን ስታቃልሉት ማለት ነው። 66 በሉት። this calculation error ነው። 66 this is answer። combined mean ነው actually
ስለዚህ እንደዚህ አይነት ጥያቄ ሲሰጥ እያንዳንዱን ሰፓሬትሊ እያንዳንዱን ወደ ሳም ትቀይራላችሁ። እነዛን አጠቃላይ ድምሩን አንድ ላይ ተደምሩና በአጠቃላይ ናምበር ማካፈል ነው ማለት ነው። ማካፈል ነው። ስለዚህ ለዛሬ የተዘጋጁ ጥያቄዎች እነዚህ ነበሩ። እንግዲህ ቻናላችን ለሌሎችም እንዲደርሳችሁ ሼር አድርጉ፣ ሳብስክራይብ አድርጉ። እያንዳንዳችሁ ይህን ቪዲዮ እያያችሁ ሰዎች በቅንነት ሳብስክራይብ እንድታደርጉ በአክብሮት ተጠይቃለሁ ማለት ነው። አመሰግናለሁ።